አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሌላ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ኢንሻአላህ ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ደስ ያላችሁ ደግሞ ሼርም በማድረግ አብረን እንደግ ማለት ነው። ኢንሻአላህ ዛሬ በአዲስ ቪዲዮ መጥቻለሁ። አብረን እንጎበኝ ዱባይን ማለት ነው። ማሻአላ ማለት ነው። እያያችሁ ማለት ነው። ከኔ ጋር ዘና ፈታ በሉ እላችኋለሁ። ሀባቢ እንዴት ነው? አበረታቱኝ ማለት ነው። ዩቲዩብ አድክሞኛል ማለት ነው። ዱአ አርጉልኝ ኢንሻአላህ ሞኔም ደግሞ እንዲመለስልኝ ማለት ነው። ሰዓት አስቸጋሪ ነው፣ ከባድ ነው ማለት ነው። ያው አልሐምዱሊላህ እኔ ቀኑ አልደረሰም እንጂ ሰዓት ሞልቼ ነበር። ኢንሻአላህ አሁን ደግሞ እየደረሰ ነው ማለት ነው። ሀዲስ ጀማሪዎቹም አላህ ያበርታችሁ። በጣም ከባድ ነው ሰዓት ማለት ነው። እኔ እንጃ ወላሂ እኔ ብዙ ጊዜ አይቼዋለሁ ማለት ነው። የሰዓት ነገር ማለት ነው። ሁለቴ ሞኒ አንስቶብኝ መጀመሪያ ደግሞ የሞኒ ሲሆን ከባድ ነው። ቪዲዮ የሰው ቪዲዮ እኔ እንደምለው ነገር አዲስ ጀማሪዎች ስትጀምሩ ራሱ የሰው ቪዲዮ አትጫኑ ማለት ነው። በራሳችሁ ምንም ነገር ሆነ ቀረጥ አርግታችሁ በራሳችሁ ቪዲዮ ጀምሩ ማለት ነው። የቲክቶክም ሆነ የሌላም ቪዲዮ ሀዲስም ቁርአንም ሆነ ዝም ብላችሁ እንትን እሱን ለጥፋችሁ አትግቡ ማለት ነው። ለምን በኋላ ድካም ብቻ ነው። ያ ነገር ደግሞ እይታ ሊኖረው ይችላል። ከዛ በኋላ ደግሞ ስደልቱ ሰዓታችሁ በጣም ነው የሚያነሳው ማለት ነው። ስለዚህ በመጀመሪያ መጠንቀቅ ያስፈልጋል ማለት ነው። እኔ ብዙዎቻችሁ የሰው ቪዲዮ መለቁ በኮሜንት ራሱ ካየው ዝም አልልም እናገራለሁ ማለት ነው። ለምን የሰዓቱን ድካም ስላየሁት። አዲስ ስንጀምር ደግሞ ብዙ የማናውቀው ነገር አለ። ስትጀምሩ ደግሞ ዩቲዩብ ስትጀምሩ ዩቲዩብ የሚሰራ ሰው ካለ የምታውቁት መጠየቅ አለባችሁ ማለት ነው እላችኋለሁ። ለምን በኋላ የሰበሰበችሁትን ሰዓት ይዞባችሁ ነው የሚሄደው ያ ቪዲዮ ስደልቱ ማለት ነው። እንደገና ለምሳሌ መመለሱ ተመልሳችሁ ዩቲዩብ ለምሳሌ ሞኒ ለመሆን መልሷችሁ እንደገና ያ ቪዲዮ ስደልቱት እንዳለ ነው ሰዓቱ የሚያነሳው ማለት ነው። እንደገና አንድ ብላችሁ ነው የምትጀምሩ ዩቲዩብን ማለት ነው። በጣም ከባድ ነው የሰዓት ነገር፣ ተጠንቀቁላችኋለሁ። ውድ ቤተሰቦች ቪዲዮ ያው ትንሽ ናት ማለት ነው እላችኋለሁ። በያላችሁበት ሰላማችሁ ብዛ። ላይክ ሰብስክራይብ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።